እንደፈረመላት ነው አይደል የፈለገችው ፈረመልሻለሁ ሁሉንም ነገር አሁን እዛ እንጨርሳለን አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል ወጣት ነህ አይደል ወጣት ነህ እየሰማኝ ወጣት ነህ አይደል ከሷ ጋር አይደለም ጉዳይ እያልኩኝ ነው አሁን ወደ ህግ ዞራል አሁን ከኔ ጋር ያለ ነገር ሁሉ አብቆ መጀመሪያ ነበር ከሷ ጋር የምትጨርሰው በቃ ቴንክ ዩ መጀመሪያ ነበር የምትጨርሰው አሁን ህግ ጋር ያለው መፈረምም ካለበት ህግ ጋር ሄደህ እዛው ትፈርማለህ ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ ከዛ ባለፈ ከኛ ጋር ሌላ የገባሁኝም ምንም መልስ የመለስኩኝ አይደለም ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር እንትን ስራለች ከወንድ ቆይ ኖባ ቆይ እኔ ላስረዳው አንተ ዝም በልና እኔ ላስረዳው አሁን ማለት ነው እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ካንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ ያንን ግን ኢግኖር እያደረክ እየገፋኸው ነበር ገባ አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ መጣሁት አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል እኔ ደግሞ ህግ ከያዘው እኔ አይመለከተኝም እነሱ ነው የጀመሩት እነሱ ነው የሚጨርሱት ገባ እነሱ ጋር እስከሚደርስ ድረስ አልፈርምልሽም ያልኩሽ እነሱን ይዘሽ ስትመጪ ነው አይደል አልፈርምልሽም ከዛም በፊት ብለኸኛል እንዴ አሁን ብለኸኛል ኒድ ነው ምንም ነገር ተከትለን በጣም ተረጋግተን እያወራን አሁን እኮ ሳሌድ እዚሁ መፍታት እንችላለን እዚሁ ተረጋግተን እያወራን ነው እኔ ሄደችበት ርቀት አለ ጓደኞችን እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል እዚች ጋር ብትታረቅ መፍታት የምትችልበት ሰዓት የራሱ የሰማኸኝ ነው አይደል ነበረ አልፏል ሶ አሁን ከህግ ጋር ነው ንግግራችን እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል ኬዙን ለቅቄዋለሁ ብትል እኛ እንትን አይደለም